ሰላም የሰሩት ዩቲዩብ ቻናል ተከታታዮች እንደምን ቆያችሁ እንደምን አረፈዳችሁ ባላችሁበት ሰላም ሆኖልኝ እያልኩኝ ዛሬ ይዤላችሁ የመጣሁት 5 ወርቃማ ምክሮችን ነው። የትዳርን ህይወት የሚያደምቁ የፍቅርን እሳት የሚቀሰቅሱ 5 ወርቃማ ምክሮችን እንድትሰሙኝ ጋብዛችኋለሁ። አንደኛው የማመስገን ልማድን ማዳበር። አብዛኛው ሰው በትዳር ውስጥ ሲቆይ የትዳር አጋሩ የሚያደርገው ጥሩ ነገር እንደ ልማድ ይወስደዋል። ባልሽ ትናንሽ ነገሮች ሲያደርግ፣ ለምሳሌ ለቤተሰብ የሚያስፈልገውን ሲገዛ፣ በስራ ሲደክም ወይም ለልጆቹ ጊዜ ሲሰጥ ማመስገንን አትዘንጊ። ዛሬ ይሄንን ስላደረክልኝ በጣም ደስ ብሎኛል፣ በጣም አመሰግናለሁ የሚል ቀላል ቃል ልቡን ይከፍታል። ሁለተኛ ኳሊቲ ታይም፣ ጥርት ያለ ጊዜ መፍጠር። ቴክኖሎጂ በገባበት ዘመን አብረን እየኖርን እንኳን በተለያየ ስልክ ወይም ሚዲያ ላይ ጊዜ እናጠፋለን። በቀን ቢያንስ ለ15 ደቂቃ ስልኩንና ቲቪውን ዘግተሽ ከባለቤትሽ ጋር ብቻ አውሪ። ስለ ስራ ሳይሆን ስለ ስሜታችሁ፣ ስለ ህልማችሁ ወይም ቀልድ በመቀላለድ ጊዜ እናሳልፉ። ይህ የነፍስ ትስስርን ያጠናክራል። ሶስተኛ የማዳመጥ ጥበብ። ብዙ ጊዜ እኛ ሴቶች ማውራት እንጂ ማዳመጥ አንችልም። የምናዳምጠው ራሱ ምላሽ ለመስጠት ብቻ ነው። ለመረዳት ሞክሪ፣ ለማዳመጥ ሞክሪ። የማዳመጥን ጥበብ ማዳበር አለብሽ። ብዙ ጊዜ የምንሰማው ለመመለስ እንጂ ለመረዳት አይደለም። ባልሽ ሲያወራ አይን አይኑን እያየሽ በሰውነትሽ እንቅስቃሴ አዳምጪው። ችግር ላይ ሲሆን መፍትሄ ስጪው። በጣም ይገባኛል እስቲ ንገረኝ ብለሽ ቦታ ስጪው። ይህ ስሜት ደህንነትን ይፈጥራል። አራተኛ ለራስሽ ትኩረት መስጠት። አንቺ ደስተኛ ካልሆንሽ ሌሎችን ደስተኛ ማድረግ አትችይም። ይህ ማለት ለራስሽ የምትሰጪው ክብር ለባለቤትሽ የምታሳዩ መስታወት ነው። በንጽህናሽ፣ ባለባበስሽ፣ በአይምሮ እድገትሽ እና በጤንነትሽ ላይ የምትሰሪ ከሆነ ባልሽ ሁልጊዜም ባንቺ የመማረክ እድሉ ሰፊ ነው። የምትከበሪ ሴት ለባሏ ሁሌም አዲስ ናት። የምትከበሪ ሴት ሁኚ። የምትከበሪ ሴት ስትሆኚ ሁሌም ለባልሽ አዲስ ትሆኛለሽ። ንጽህናሽን፣ ራስሽን፣ ጽዳትሽን፣ ክብርሽን ጠብቀሽ መዋል ያለብሽ ቦታ ስትውይ ባልሽ አንቺ ላይ ያለው እምነት እጥፍ ይጨምራል። አምስተኛው በትናንሽ ነገሮች መደነቅ። ፍቅር የሚገነባው በአንድ ትልቅ ስጦታ ሳይሆን በየቀኑ የሚደረግ ትናንሽ የመተሳሰብ ድርጊቶች ናቸው። በነገራችን ላይ ትዳር እንደ አበባ ነው። በየቀኑ ውሃ ካልጠጣ እየደረቀ ሊሄድ ይችላል። ዛሬ ከነዚህ ውስጥ አንዱን ተግባር ብታደርጊ ትዳርሽ ላይ ትልቅ ለውጥ ታመጫለሽ ብዬ አስባለሁ። እናም ይሄንን ቪዲዮ የት ሀገር ሆናችሁ እንደምታዩ ኮመንት ላይ አስቀምጡልኝ። ሌሎች እንድሰራላችሁ የምትፈልጉት ነገር ካለ ኮመንት ላይ ጻፉልኝ። አመሰግናለሁ።